አሁን የምነግርህን ታሪክ በጥንቃቄ ስማ። አንድ ሰው በበረሃ ውስጥ እየተጓዘ ሳለ ውሃ በጣም ተጠማ። የሆነ ቦታ ሲደርስ በድንገት አንዲት የውሃ ፓምፕ አገኘ። ከካምፑ ጎን በተቀመጠች አንዲት ትንሽዬ ውሃ ባለባት ጠርሙስ ላይ ይህችን ውሃ ፓምፑ ውስጥ ጨምራት፣ ከዛም ፓምፑን በኃይል ንካው፣ ይህን ስታደርግ ብዙ ውሃ ይወጣልሃል የሚል ጽሑፍን አየ። ሰውየው ሁለት ምርጫ ነበረው። ያችን ያለችውን ትንሽዬ ውሃ ጠጥቶ ለጥቂት ሰዓታት የውሃ ጥሙን ማስታገስ፣ ወይስ ደግሞ ያችን ውሃ መስዋዕት አድርጎ የዘላለም ምንጭ ማግኘትና የውሃ ጥሙን ማርካት? ግራ ገባው። ፍርሃቱ ይችን ውሃ ደፍቼ ከፓምፑ ውሃ ባይወጣስ የሚለው ነበር። እስኪ አንተ በዛ ሰውዬ ቦታ ላይ ብትሆን ምን ልታደርግ ትችል ነበር? ኮሜንት ላይ ጻፍልኝ። አብዛኛው ሰው ሕይወቱ የማይቀየረው ትንሿን የዛሬ ምቾቱን መስዋዕት አድርጎ ትልቁን ለውጥ ለማምጣት ስለሚፈራ ነው። ለሚቀጥሉት ጥቂት ደቂቃዎች የማሳይህ የ90 ቀናት ፈተና ያችን ትንሽ ውሃ ፓምፕ ውስጥ እንደመጨመር ነው። በሚቀጥሉት 3 ወራት ሕይወትህ ተአምር በሚባል ሁኔታ እንዲቀየር የሚያደርጉ 8 መሠረታዊ ስልቶችን በዝርዝር እናያለን። ይህ ቪዲዮ መሃል የሚቋረጥ አይደለም። ምክንያቱም በየደቂቃው ውስጥ የቢዝነስና የጭንቅላት ለውጥ ቁልፎች ተቀምጠውበታል። እስከ መጨረሻው አብረኸኝ ከቆየህ 8ኛዋ ስልት እንዴት ያለ ካፒታል ቢዝነስ መጀመር እንደምትችል የምታሳይ ልዩ ስጦታዬ ናት። በመጀመሪያ ማስታወሻ መያዛችሁን እርግጠኛ ሁኑ። በመጨረሻም የሚገርም የቢዝነስ ቲፕ አለኝ። ይህ የለውጥ ጉዞ አሁኑኑ ለመጀመር ቪዲዮውን ላይክ በማድረግ ቃል ግባ። ሌሎች ተጨማሪ አስተማሪ የሆኑ ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁን። ዝግጁ ነህ? ጉዟችን ጀመር። 8ቱ የለውጥ ስልቶች። ቻሌንጁ በ3 ወር ተከፋፍሎ ተቀምጧል። አሁን የመጀመሪያውን ወር እናያለን። የመጀመሪያው ወር ቻሌንጅ የአእምሮ ዳግም ግንባታ ወይም ማይንድ ሽፍት ነው። የነበርክበትን የትላንት አሮጌ ማንነት ጥለህ አዲሱን የለውጥ ጉዞ ለመጀመር ከ8ቱ ውስጥ 3ቱን መሰረታዊ ስልቶች በመጀመሪያው ወር እንሰራለን። አንደኛ ስልት ዶፓሚን ዲቶክስ። አእምሯችን ለቀላል ደስታ ማለትም ቲክቶክ፣ ጌም፣ ፊልም ተገዢ ነው። በመጀመሪያው ወር እነዚህን ርካሽ ደስታዎች አቁም፣ ምክንያቱም በነገ ህይወትህ ላይ መሰናክል ይሆኑብሃል። በእነዚህ ፈንታ አእምሮ አሰልቺ ስራዎችን ማለትም ማንበብ፣ ማቀድ፣ መማር፣ መስራት እንዲለምድ አድርገው። ጠቃሚ ነገሮች ዛሬን ድካምና ትዕግስት ይጠይቃሉ። ጥቃቅን ነገሮችን ስትተው የትኩረት አቅምህ በ300% ይጨምራል። ሁለተኛ የአካባቢ ምህንድስና ኢንቫይሮንመንታል ዲዛይን። የ5 ሰዎች አማካይ ነህ የሚለው ህግ እዚህ ላይ በትክክል ይሰራል። ስኬታማ ያልሆኑ፣ ሁሌ የሚያማርሩ፣ የሚያዘናጉና ጊዜህን ያላግባብ እንድታባክን የሚያደርጉ ጓደኞችህን ለ3 ወር ራቃቸው፣ እርሳቸው። በምትኩ ፖድካስቶችንና መጻሕፍትን የቅርብ ጓደኛ አድርግ። በዚህ ወቅት አዲስ ማንነት ትገነባለህ። አዲስ የሐሳብ ፍሰት ወደ አእምሮህ ይገባል። የፈጠራ ችሎታህ ይጨምራል። 3ኛ ስልት የንቃተ ህሊና ፕሮግራሚንግ። በየቀኑ ጠዋትና ማታ ራስህን እንደ ባለ ሀብት አድርገህ ከዚህ በኋላ የገንዘብ ነፃነቴን አውጃለሁ የሚል አስተሳሰብ በውስጥ ገንባ። ይህ ዝም ብሎ ማነቃቃት ወይም ምኞት ሳይሆን የነርቭ ሳይንስ ወይም ኒውሮሳይንስ እውነተኛ ውጤት ነው። በመጀመሪያው 1 ወር የአእምሮ ዳግም ግንባታን ወይም ማይንድ ሽፍት በ3 ዘዴዎች እንዴት መቀየር እንደምንችል ተመልክተናል። አሁን ወደ ሁለተኛው ልንሄድ ነው። ያልገባችሁ ነገር ካለ ወደ ኋላ ተመልሳችሁ አዳምጡት። 2ኛ ወር የቢዝነስ ስልትና የገቢ ምንጭ ቢዝነስ ስትራቴጂ። በሁለተኛው ወር ቻሌንጅ ደግሞ 3 መሰረታዊ ስልቶችን እንሰራለን። ከ4ኛው ጀምረን ማለት ነው። 4ኛው ስልት የከፍተኛ ዋጋ ክህሎት ሃይ ኢንካም ስኪል አኩዊዥን። በሁለተኛው ወር በቀን 4 ሰዓት አንድ ነገር ተማር። ኮዲንግ፣ ሽያጭ ወይም ሴልስ፣ ዲጂታል ማርኬቲንግ፣ ሶሻል ሚዲያ እና ሌሎች የአንተን ፍላጎት መሰረት ያደረጉ ስራዎችን ለመስራት የሚያስችልህን ዕውቀትና ክህሎት አዳብር። ዛሬ ላይ ዩቲዩብ የነፃ ዩኒቨርሲቲ ነው። ቀለል ያለች ተራ ስልክ ካለህ የምትፈልገውን ነገር በነፃ መማር ትችላለህ። ትልቁ ነገር የአንተ ፍላጎት ነው ወዳጄ። ይህን ካደረክ አንተ ከብዙዎች መካከል ተመርጠህ በገበያ ላይ ተፈላጊ ትሆናለህ። 5ኛ የችግር አዳኝነት ፕሮብለም ሶሉሽን ፊት። ትክክለኛ ቢዝነስ ማለት ችግር መፍታት ነው።
በአካባቢህ ያሉ ሰዎች ምን ይጎድላቸዋል? በምን ያማርራሉ? ምን ብታቀርብላቸው ያለምንም መደራደር ይገዙሃል? አንተ ዝም ብለህ ያንን ክፍተት እይ። ሰዎች ጤናማ ምግብ ማግኘት ከከበዳቸው አንተ ጤናማ ምግብ አቅራቢ ሁን። ስልጠና ካስፈለጋቸው አዘጋጅላቸው። መዝናናት እየፈለጉ ቦታ ከተቸገሩ መዝናኛ ቦታ አዘጋጅ። 6ኛ አነስተኛ ሙከራ ሚኒማል ቪያብል ፕሮዳክት። ስታንዳርዱን የጠበቀ ትልቅ ቢሮና ብዙ ሰራተኛ ያካተተ ፕሮጀክት አትጠብቅ። ባለህ ስልክና አቅም አገልግሎትህን መሸጥ ጀምር። የመጀመሪያውን 100 ብር ማግኘት ትልቁ ድል ነው። ከዛ በኋላ ቢዝነሱ ራሱ ቢዝነስ ይሰራል። አሁን ወደ መጨረሻው ወር ልንገባ ነው። ከላይ ያየናቸውን ስልቶች በደንብ መረዳታቸውን እርግጠኛ ሁኑ። 3ኛ ወር መስፋፋትና ሀብት ማመንጨት ስኬሊንግ ኤንድ ዌልዝ። በዚህ የመጨረሻ ወር 2 ወሳኝ ስልቶች እናያለን። 7ኛው ማለት ነው የሊቨሬጅ ህግ ዘ ፓወር ኦፍ ሊቨሬጅ። እዚህ ስቴጅ ላይ ጉልበትህን ሳይሆን ጊዜህን በሚገባ ተጠቀም። ሌሎችን ሰዎች፣ ቴክኖሎጂም ወይም ዘመኑ ያፈራቸውን ሶሻል ሚዲያን በመጠቀም ስራህ ለብዙ ሰው ተደራሽ እንዲሆን አድርግ። አሁን አስተማማኝ የቢዝነስ ሲስተም በመዘርጋት ላይ ነህ። አንተ በየትኛውም ቦታ ሆነህ ቢዝነስ ግን ይሰራል። ይህን ደግሞ ፓሲቭ ኢንካም እንለዋለን። የመጨረሻው ስልት የገንዘብ አስተዳደርና ኢንቨስትመንት ነው። ካፒታል ሪኢንቨስትመንት። በ3ኛው ወር መገባደጃ ላይ ገቢ መምጣት ይጀምራል። ብዙ ሰዎች እዚህ ደረጃ ላይ ይሸወዳሉ። ያንን ገንዘብ መልሶ ኢንቨስት በማድረግ ፋንታ ለቅንጦት ያውሉታል። እዚህ ላይ አንድ ትምህርት ትማራለህ። ድሆች ለገንዘብ ይሰራሉ፣ ባለሀብቶች ግን ገንዘብ ለነሱ እንዲሰራ ያደርጉታል። ትልቁ ልዩነት የተፈጠረውም እዚህ ጋር ነው። አንድ ምርጥ ምሳሌ ልጨምርላችሁ። ጄፍ ቤዞስ አሁን የምታዩትን አማዞን የጀመረው በጋራጅ ውስጥ ነው። በየቀኑ መጽሐፍትን በራሱ እየጠቀለለ ወደ ፖስታ ቤት ይወስድ ነበር። ለምን? ምክንያቱም ስልት 4 እና 6ን ተረድቶ ነበር። ያለበት ሁኔታ ዛሬ ምንም ይሁን ምን ድሃ ቤተሰብ ውስጥ ብትወለድ፣ ትምህርት ባይኖርህ ወይም ካፒታል ባይኖርህ እነዚህን 8 ስልቶች ለ90 ቀናት ከተገበርክ ልክ እንደ ጄፍ ቤዞስ የአንተም ጋራጅ ታሪክ ወደ ግዙፍ ፕሮጀክት ይቀየራል። 90 ቀን ማለት 3 ወር ብቻ ነው። እያንዳንዱ ሰዓት ወደ ስኬት ወይስ ወደ ውድቀት እየወሰደህ ነው? አሁኑኑ ወረቀትና ብር አውጣ። በእነዚህ 8 ስልቶች ላይ ያለህን እቅድ ጻፍ። ከ3 ወር በኋላ ተመልሰ በዚህ ቪዲዮ ስር ውጤትህ እንደምትነግረኝ እርግጠኛ ነኝ። ዛሬ ውሳኔህን የምታደርግበት ቀን ነው። ይህ ቪዲዮ ሲያልቅ 2 ምርጫ አለ። አንደኛው እንደ ልማድህ ቪዲዮውን ዘግተህ ወደ ቀድሞ ህይወትህ መመለስ። ሁለተኛው ግን የ90 ቀኑን ቻሌንጅ ተቀብያለሁ ብለህ አሁን መጀመር። ኮሜንት ላይ ጀምራለሁ ብለህ ጻፍ። ኮሜንት ላይ ጀምራለሁ ብለው ለሚጽፉ ሁሉ 4 በቻሌንጁ ሊጀመሩ የሚችሉ የቢዝነስ ሐሳቦችን እሰጣቸዋለሁ። ቻናሉን ሰብስክራይብ አድርግ፣ ምክንያቱም በዚህ ጉዞ አብሬህ ነኝ። አስታውስ፣ ተአምር የሚፈጠረው ለሚንቀሳቀሱ ሰዎች ብቻ ነው። 90 ቀናትን ዛሬ ጀምር። ድል ለሚታገሉ እንጂ ለሚተኙ አይደለም። በ90 ቀናት ውስጥ በአዲስ ማንነት እንገናኛለን። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ።